ሰላም ጤና ይስጥልኝ። በጨጓራ ህመም የተሰቃያችሁ በየሳምንቱ በየወሩ ሐኪም ቤት እየተመላለሳችሁ ተመሳሳይ መድኃኒት እየወሰዳችሁ የተቸገራችሁ ሰዎች ዘላቂውን መፍትሄ እነግራችኋለሁ። ሳሚ ይባላለሁ። ሳሚ የአስምና የሳይነስ ህክምና ማዕከል አጠቃላይ በእጽዋት ላይ የሚደረጉ ህክምናዎችና ምርምሮችን እሰራለሁ። ይህን ቪዲዮ እስከ መጨረሻው ካያችሁት የጨጓራቸውን ህክምና መፍትሄውንና እስከ ዘላቂ ንቅሎ የሚጥለውን መፍትሄ እነግራችኋለሁ። ከዛ በፊት ግን እባካችሁ ሰብስክራይብ፣ ሼር፣ ላይክ፣ ፎሎ ማድረጋችሁን እንዳትረሱ። ምክንያቱም እንደዛ አድርጋችሁ የኔ ቤተሰብ ሆኑ። የኔ ቤተሰብ ከሆናችሁ የምለቃችሁ ሁሉም የህክምና ቪዲዮዎች በየቤታችሁ ስለሚመጡላችሁ ቤታችሁ ራሳችሁን የማከም እድላችሁ ሰፋ ይላል። አብረን እንቀጥል። የመጀመሪያው የጨጓራ ባክቴሪያ እንዲያሰቃያችሁ የበላችሁት ምግብ አለፈጭ እያለ አንዳንዴም ወደ ላይ ፈሳሽ እየመጣ የሚያስቸግራችሁ እየተቃጠላችሁ በጨጓራ የምትሰቃዩ ሰዎች እባካችሁ እችን ስሙና መድኃኒቱን ማስታገሻውን ቤታችሁ ስሩ። 70-80% ቤታችሁ ታክሙታላችሁ። ከዛ በላይ ሲሆን ብቻ እኔ ጋር ትመጣላችሁ። እኔ የመጀመሪያ እቅዴ ሰዎች ቤታቸው ራሳቸውን ማከም እንችሉ ነው የምፈልገው። ከዛ ሲያልፍ ነው ወደ ህክምና ኑ ምለው። የሚያስፈልጋቸው ነገር አንደኛ ነጭ ሽንኩርት ታጣላችሁ እንዴ? ሁለተኛ ማር ታጣላችሁ። ሶስተኛ ተልባ፣ አራተኛ ሎሚ፣ አምስተኛ እርጎ። እነዚህን እንዴት መጠቀም የምንችለው በዝርዝር እነግራቸዋለሁ። ማስታወሻ ይዛችሁ ብትከታተሉኝ ደግሞ የበለጠ ትጠቀማላችሁ። እንቀጥል። ይሄን ስነግራችሁ ምን አልተገረማችሁ? እቤታችሁ መድኃኒቱ እያለ ስንት ዓመት ስንት ቀን ሙሉ በዚህ በሽታ ተሰቃያችሁ። እንዴት እንደምንጠቀም በዝርዝር እንያቸው። 2 ፍሬ ነጭ ሽንኩርት በደንብ ድቅቅ አድርጋችሁ ለ10 ደቂቃ አየር ላይ አቆዩት። ክፍት አድርጋችሁ አስቀምጡት ለ10 ደቂቃ በደንብ ድቅቅ አድርጋችሁ። 1 ንጹህ የሾርባ ማንኪያ ማር፣ ንጹህ ማር መሆን አለበት አደራችሁ። ሽንኩርቱ የደቀቀው ሽንኩርት አየር ላይ ለ10 ደቂቃ ከቆየ በኋላ ከማሩ ጋር ባንድ ላይ አዋህዶት። ይሄንን ውህድ ጠዋት በባዶ ሆዳችሁ ዋጡት። ውሃ አይጨመርበትም፣ ምንም አይጨመርበትም። ካቀላቀላችሁ በኋላ በባዶ ሆዳችሁ ውሰዱት። ይሄን ከወሰዳችሁ ከ20 ደቂቃ በኋላ ደግሞ ለ1 ሰዓት ተነክሮ የቆየ ጥሬ ተልባ በአንድ ብርጭቆ ውሃ ተነክሮ የቆየ ጥሬ ተልባ። ደቂቃውን እናንተ አስተካክሉት። ሽንኩርቱን ከወሰዳችሁ ከ20 ደቂቃ 1 ሰዓት የሚሞላው መቼ ነው ብላችሁ ቀድማችሁ ነክራችሁ አዘጋጁት። ተልባው አይፈጭም፣ አይቆላም። ጥሬውን ተልባ እንዲሁ ነክራችሁ ታቆዩትና የሽንኩርቱና የማሩን ውህድ ከወሰዳችሁ ከ20 ደቂቃ በኋላ ያንን የተዘጋጀውን ተልባ ጠጡት። ይሄን ካደረጋችሁ ለ1 ሰዓት ምንም ነገር መመገብም መጠጣትም አይቻልም። ለ1 ሰዓት 1 ሰዓት ከሞላችሁ በኋላ ደግሞ የምትወስዱትን ልንገራችሁ። ከቻላችሁ 1 ብርጭቆ እርጎ ጠጡበት። ከቻላችሁ ከተገኘ፣ ካልተገኘ የፈልጋችሁትን ምግብ ተመገቡ። ከ1 ሰዓት በኋላ ማለት ነው ትመገባላችሁ። አሁን በምሳና በመክሰስ መካከል ደግሞ እርጎ ከተገኘ እርጎውን ጠጡ። አለዛ ትንሽ ሎሚ ጠብ ያለበት 1 ሊትር ውሃ ውሰዱበት። በነገራችን ላይ የውሃውን ነገር በደንብ እመጣላችኋለሁ እንዴት ብዙ ሰዎች እንደምትሸወዱ። በመክሰስ መካከል 1 ብርጭቆ ውሃ ብትፈልጉ ከ1 ብርጭቆ እስከ 1 ሊትር ውሃ ሎሚ ያለበት ውሃ ጠጡበት። ማታ ከመኝታችሁ በፊት 1 ሰዓት ቀድማችሁ 1 ብርጭቆ ተልባ ተነክሮ የቆየ የተፈጨ ተልባ 1 ብርጭቆ ተልባ ሁሌም ከምግባችሁ 1 ሰዓት ቀድማችሁ ይሄን ጠጡበት። ጨጓራ በሽታ ያለበት ማንኛውም ሰው እራት መብላት ያለበት 12 ሰዓት ነው ጤነኛ መሆን ከፈለገ። አለዛ ደግሞ ከመኝታ 3 ሰዓት በፊት መመገብ አለባችሁ። ምግብ ተበልቶ ወዲያውኑ አይተኛም። በተለይ ጨጓራ ያለባችሁ ሰዎች አሁን ተልባውን ትንሽ ሰፋ አድርግላችሁ የተልባውን የሎሚውንና የውሃውን ነገር ትንሽ ሰፋ አድርጌ ልስጣችሁ እንዴት እንደተሸወዳችሁ እስካሁን ማለት ነው። ጠዋት ሽንኩርቱና ማሩን ውሰዱ ብያችኋለሁ አይደል? ለምሳሌ ዛሬ የሽንኩርቱና የማሩን ውህድ ከወሰዳችሁ በሚቀጥለው ቀን ምን ታደርጋላችሁ? ትንሽ ለብ ያለ 1 ብርጭቆ ውሃ ሎሚ ጨምራችሁ፣ ሎሚው አይብዛሽ፣ ቢያንስ ሩብ ሎሚ ይሁን፣ ቢበዛ ግማሽ ሎሚ፣ እሱንን ጠብ አድርጋችሁ ጠጡበት። በባዶ ሆዳችሁ ለብ ያለ ውሃ። ምንጊዜም ቀዝቃዛ ውሃ በፍጹም እንዳትሞክሩ። ጨጓራ ያለባችሁ ሰዎች በፍጹም እንዳትሞክሩ። ጨጓራ ያለበት ሰው
በቀን 4 ሊትር ውሃ ቢጠጣ ራሱን በቤቱ ማከም ይችላል። ወደ ተልባው ልምጣላችሁ። ተልባው ቅድም በብርጭቆ ብቻ የነገርኳችሁ ቁርስም ብሎ ምሳም ብሎ እራትም ብሎ የፈለጋችሁት ምግብ ስትበሉ 2 የሾርባ ማንኪያ የተፈጨ የተልባ ዱቄት ምግባችሁ ላይ ነስነስ ማድረግን እንዳትረሱ አደራ። ብዙ ሰዎች የሚሸወዱት ጨጓራ ህመም ያለባቸው ሰዎች በጣም ብዙ ሰዎች የሚሸወዱት ጨጓራ ስላለብኝ ሎሚና ሽንኩርት ስበላ ያቃጥለኛል፣ ያብስብኛል። በጣም ተሸውዳቸዋል። ሽንኩርት በውስጡ አንቲባዮቲክ የተባለ ባክቴሪያ አለው። በውስጡ አንቲባዮቲክ ማር በውስጡ ይሄ ያለው፣ እርጎ በውስጡ አለው። አሲቲክ አሲድ የሚባሉ በእርጎና በወተት ውስጥ ያሉ በእንትኖች ንጥረ ነገሮች ወይም አሲዶች ጨጓራችን ውስጥ ያለውን አሲድ የማጽዳት ከፍተኛ አቅም አላቸው። ተልባው እንደምታውቁት ተልባ ሲነከር ውሃ ሲነካው የሚዝለገለግ ነገር ያዘጋጃል። እሱ የሚዝለገለገው ነገር የጨጓራችን ግድግዳ በማጽዳትና ጨጓራችን ጋር ያሉ ባክቴሪያዎችን አጥሩን በማውጣት ከፍተኛ ድርሻ ይጫወታል። በነገራችን ላይ በWHO ሪፖርት ወይም ደግሞ በዓለም ጤና ድርጅት የስነ ምግብና የስነ መድኃኒት ሪፖርቶች መሰረት ተልባ፣ ሎሚ፣ ማር፣ ነጭ ሽንኩርት ከፍተኛ የሆነ አንቲባክቴሪያ ወይም ደግሞ አንቲባዮቲክ የተሸከሙ ቁሶች ስለሆኑ ጨጓራችን የማጽዳት ከፍተኛ አቅም አላቸው። ይህም በመጠቀም የጨጓራ ባክቴሪያቸውን እቤታችሁ ናችሁ አክሙ። ሺህ ጊዜ ሐኪም ቤት ብትመላለሱ የሚሰጣችሁ መድኃኒት ያው ተመሳሳይ ነው፣ አይቀየርም። ይህ ማለት ሕክምናው አያስፈልግም ማለት ግን አይደለም። ኤፌክቲቭ የሆነው ግን ይሄ ነው። ይሄ ነገርኳችሁ ግን ከ50 እስከ 70% ያሽላቸዋል፣ ያስታግሳቸዋል። ጨርሳችሁ ንቅል አድርጋችሁ ይመጣል። ከፈለጋችሁ እኔ ጋር ኑ። እኔ ጋር እስክትመጡ ግን እዛ ሆናችሁ በዚህ ራሳችሁን ማከም ትችላላችሁ። በቀጣይ ቪዲዮ የጨጓራ አሲድ፣ የጨጓራ ቁስለትና የጨጓራ ኢንፌክሽን በምን ታክሞ ራሳችሁን ትሪት ማድረግ እንዳለባችሁና ከዚህ ስቃይ መገላገል እንዳለባችሁ በሰፊው እሰራላችኋለሁ። በቀጣይ ቪዲዮ ስለ የትኛው ተጨማሪ ህመሞች ቪዲዮ እንደምሰራላችሁ ኮሜንት ላይ አስቀምጡልኝ። የኔን ቪዲዮዎች ማየት መከታተል ራስን ሐኪም ማድረግ እንደሆነ አስምሬ ልንገራችሁ። በቀጣይ ቪዲዮ በሰፊ እስከመመለስ ድረስ ለነበረን ጊዜ ከልብ እናመሰግናለን። ስለ ሁሉም ነገር እግዚአብሔር ይመስገን የሚለውን ቃል ሁልጊዜም ኮሜንት ላይ አስቀምጡልኝ። ሙስሊሞችም በቋንቋችሁ ሁላችሁ በሚገባችሁ ቋንቋ ስለ ሁሉም ነገር እግዚአብሔር ይመስገን የሚለውን ኮሜንት ላይ ማየት ፈልጋለሁ። አብራችሁን ስለቆያችሁ አመሰግናለሁ። እኔ ሳሚ ነኝ፣ የአስምና የሳይንስ ሕክምና ባለሙያ።